አምላኬ ሆይ እባክህ በቃሽ በለኝ። ከዚህ በላይ ህይወት አይመሰቃቀል። እባክህ Yes. Gus. Eden, አንቺን ጣልሻት? አረጋሽኝ ያልጣልኳትም ልብሷ ሁሉ እኮ በስብሷል። ምንድነው የተፈጠረው? ይልጋሽ ከሰው ጋር ስታወራ ነበር። ቆይ ስልኳን ለሰው ይኸውልህ ምንም የለም እኮ ሄደን አንዴ ምን ማለት ነው? ምን የለም ጋሻይቻለሁ እኮ ዛሬ ምንም አልደወለችም። የተደወለበት ቀን እኮ ይሆንና አይቻለሁ። ምንም የለም ጋሼ። እውነት አይቻለሁ። አጥፍተው እንጂ አይቻለሁ ጋሼ። ሄደን ጋሻይቻለሁ እኮ። እሺ ካይሽው የት አለ? የተደዋወለችበት ቀን እኮ ዛሬ አይደለም። ይሄው እዩ። አጥፍተው መሆን አለበት ጋሼ። ተየኔልሽ ቆይ እንደዚህ ሆና እንዴት ታጠፋዋለች? አላውቅም ግን እርግጠኛ ነበር። ይልቅሱን ታዩና ልብስ ቅያሬ አምጪላት፣ ትሁት ትቀይርላት። ምን ጋሼ? ስለዚህ የዚህ ልጅ እንቅስቃሴ ካሜራውን አይተን ማወቅ እንችላለን። ካሜራ ሲድሮስ ነው ጋሼ። የቲናና የተመስገን የሰይጣን ሴራቸው ተጋልጧል። ማንም አያየንም ብለው በገዛ ቤታቸው አባዬንና ካሌብን እንዲሁም ትሁትን ወጥመድ ውስጥ ለመክተት በጋራ ሲያሴሩ ተይዘዋል። አሁን የቲናና የተመስገን ግልጽ እቅድ አባዬ ቤታቸው ውስጥ ባስገጠሙ ካሜራ ቁልጭ ብሎ ተቀምጧል። የተንኮል እቅዳቸው መጨረሻ ቲና ቤት ንብረቱን ለማግኘት፣ ተመስገን ደግሞ ትሁቱን በእጁ ለማስገባት እንደሆነ መረጃ ስላላቸው ወስደው ለህግ አካላት መስጠት ይችላሉ። ነገር ግን ቲና ቤት ውስጥ ካሜራ እንዳለ ዘግይታም ቢሆን ስላወቀች ከተመስገን ጋር ተነጋግረው እንደተለመደው ቤታቸው ድረስ ሰተት ብሎ መጥቶ ደብዛውን ሊያጠፋው ይችላል። ተመስገን አሁንም ድረስ ችግር መፍጠሩን አላቆመም። ለትሁት መልእክት እንዲሆን ብሎም አንድ ደብዳቤ ቤታቸው ድረስ አስልኮ ነበር። የተላከውን ወረቀት አንብቦ ለትሁት እንደሆነ የተረዳው ካሌብም ተያይዞ ከመጣው ፎቶ ጋር አንድ ላይ ይሰጣትና ማን እንዳመጣው ለማየት ወደ ውጭ ይወጣል። ነገር ግን ማንንም ሳያገኝ ነው የተመለሰው። ትሁት ፎቶውን እንዳየችው በድንጋጤ መገባበት ይጠፋታል። ፈጠን ብላም ጥላቸው ትወጣለች። በሁኔታዋ ግራ የተጋቡ ካሌብና አባዬ ምን እንደሆነች የድንጋጤዋን ምክንያት ለማወቅ ሲሞክሩ፣ ነገረኛዋ ቲና ግን እቅዳቸውን በአግባቡ እየሄደ ስለሆነላት ደስተኛ ነበረች። ካሌብም እንደምንም ትሁትን ወደ ሳሎን ይዟን መጥቶ ትሁት ተረጋጊ፣ ቆይ ፎቶ ላይ ያለችው ልጅ ማናት? እና ደግሞ ያንቺስ መደንገጥ ምን ይሉታል? ቆይ ምን ተፈጥሮ ነው ሲላት፣ ትሁትም የእህቴ ልጅ ናት ብላ በፍርሃት እየተንተባተበች ስትነግራቸው፣ አባዬም በሁኔታዋ ተጨንቀው ትሁቴ መጀመሪያ ተረጋጊ እንጂ ሰውነትሽ በሙሉ እኮ እየተንቀጠቀጠ ነው ሲሏት፣ እሷም ኧረ አልተንቀጠቀጥኩም፣ ይልቅ ቲና ደክሟታል ላስተኛት አይደል ብላ ከተቀመጠችበት ስትነሳ ካሌብ ጎትቶ መልሶ ያስቀምጣታል። ቀጥሎም ትሁት ምንድነው ለምንድነው እንደዚህ የምትፈሪው? ቆይ ፎቶ የማን ነው ብሎ ደግሞ ይጠይቃታል። በዛ ሰዓት በራቸው በኃይል ይንኳኳል። በጣም ይደነግጣሉ። ካሌብ ፈራ ተባ እያለ እንደምንም ተነስቶ በሩ ሲከፍተው ኤደን ነበረች። የትንፋሿን መቆራረጥና ማለክለኳን የተመለከቱት አባዬ ቆይ ምንድነው የሆንሽው የኔ ልጅ ብለው ሲጠይቋት፣ ካሌብም ቀጥሎ ቆይ ኤዱ እንደዚህ የሮጥሽው ማን ተከትሎሽ ነው ብሎ ሲጠይቃት፣ እሷም እንደምንም ትንፋሿን ሰብስባ የተፈጠረውን ነገር ትነግራቸዋለች። በጨለማ ውስጥ ለብቻዋ እየተራመደች ባለችበት ከፊት ለፊቷ አንድ ልጅ ያስቆማታል። እሷም ፈርታ ወደ ኋላ እየሸሸች ቆይ አንተ ማን ምን ፈልገህ ነው ስትለው፣ አሁን ይደወልልሽን ስልክ ዝም ብለሽ አንሺው ይላታል። ስልኳም ሲጠራ ታነሳዋለች። ተመስገን ነበር። እንዴት ነሽ ኤደን? መቼም አልረሳሽኝም አይደል? ተመስገን ነኝ ሲላት፣ እሷን ፈርታ ማለት ቆይ አንተ እየተከታተልከኝ ነው እንዴ ስትለው፣ ተመስገንም አዎ እየተከታተልኩሽ ነው። ይሄንን ልጅ ወደ አንቺ የላኩት እኔ ነኝ። ይዞሽ ወደዚህ ይመጣል።
ከዛም እኔና አንቺ እናወራለን፣ በምን ምክንያት እንዳሳገድሽኝ ትነግሪኛለሽ ሲላት ኤዱም ደንግጣ እኔ አረ በጭራሽ ስለምን እገታ ነው የምታወራው ብላ ኤዱም ስትሸመጥጠው ተመስገን ተናዶ አትዋሺ የቀጠርሹ ሰውዬ እኮ ነግሮኛል፣ ትሁቴ ስለኔ ምንም አልነገረችሽም ማለት ነው ሲላት ኤዱም በፍርሃት እየተንተባተበች አረ እኔ አላሳገድኩህም ለምንስ ብዬ አሳግታለሁ ስትለው እሱም በሰፊው እናወራለን፣ አሁን ልጁን ተከትለሽው ነይ አታስቸግሩ ይላታል። ኤደንን ስልኩን ዘግታ በድንጋጤ የምትረግጠው መሬት በቅጡ እንኳን ሳታይ ፈርጥጣ አምልጣ እንደመጣች ትነግራቸዋለች። አባዬም ተናደው ቆይ ሰውዬ እስከ መቼ ነው ዝም የምንለው? ሁላችንም ከዚህ በኋላ በዚህ ሰውዬ መጨነቅ ያለብን አይመስለኝም ሲል ትሁት ቀበል ብላ አባዬ እሱ ከአንድ ነገር ውጪ ምንም አይመልሰውም፣ የግዴታ እኔ ወደሱ እስካልሄድኩ ድረስ በቃ እኛም መከታተልም ሆነ ማስጨነቅ አያቆምም ስትል አባዬም እሱ በፍጹም አይሆንም ትሁቴ ሲላት ተነስታ በንዴት ሳሎኑን ለቃ ትወጣለች። ማዕድ ቤት ገብታም ስቅስቅ ብላ እያለቀሰች ስልኳንም አንስታ ደወለች ወደ እህቷ ጋር። ስልኩ እንደተነሳ እህቴ ጉድ ሆኛለሁ፣ የማማን ፎቶ እቤት ድረስ ላከው እኮ፣ ቆይ ይሄን ፎቶ እንዴት ሊያገኘው ቻለ? እቤት ድረስ ይመጣል እንዴ? ከአንድ ወረቀት ጋር አያይዞ ነው ይላከልኝ። የተደበቀው እውነት ትሁት ወልዳ የደበቀቻት ልጅ ናት ይላል ጽሁፉ። እሱ እኔን ከዚህ ቤት ማስወጣት ነው የሚፈልገው። ደግሞ እነሱም አይተውታል። ምን ማድረግ እንዳለብኝ አላውቅም ብላ ከእህቷ ጋር አውርተው ጨርሰው ስልኩ ይዘጋል። በዛኑ ምሽት እንቅልፏ እንድትተኛ ብለው ወደ መኝታ ቤቷ ያስገቧትን አስመሳያ ቲናን ለመሰለል ወደ ክፍሏ የሄደችው ኤዱ አንድ ፍንጭ ታገኛለች። ቲና ስልክ ስታወራ ሰምታታለች። ነገር ግን ቤት ውስጥ ይህንን ብትናገር የሚያምናት ሰው ስለሌለ አንድ ማረጋገጫ መያዝ እንዳለባት አስባ እሷ ስትገባ ቲና የጣለችውን ስልክ ለመመልከት አንስታ ታውቂያለሽ ቲና፣ እዚህ ቤት ውስጥ መታመምሽን ያላመንኩት እኔ ብቻ ነኝ። ዛሬ ይህን ጥርጣሬን የሚያረጋግጥልኝ ነገር ያገኘው ይመስላል ብላ ስልኳን ከተመለከተች በኋላ አንድ ነገር መናገርም መንቀሳቀስም የማይችል ሰው ለረጅም ደቂቃ ስልኳ ላይ ነበረች ቲና። ከዚህ በላይ እኔን አታታልኝም እሺ ብላ ጥላት ስትወጣ ቲናም ፈጠን ብላ ስልኳ ላይ የተደዋወለችውን ካጠፋች በኋላ ወይኔ ቲና እቺ ልጅ አይኗን ከኔ ላይ ማንሳት አልቻለችም፣ አለቃትም ማንነቴን ስላላወቀችው ነው ብላ ትፎክራለች። በዛ ሰዓት ትሁት ማዕድ ቤት ቆማ እንደነበረች ናት። ካሌብም ወደ እሷ ጋር መጥቶ ትሁት ምን ሆነሻል? በጣም ነው ከቅድም ጀምሮ እየተንቀጠቀጥሽ ያለሽው። ምንስ ነው እንደዚህ እየፈራሽና እያስደነገጠሽ ያለው ነገር? እባክሽ አትደብቂኝ። አይኖችሽ ራሱ ተረጋግተው እኔን ማየት አልቻሉም። ይህ ሁላ የሆነ ምንም የለም ምትይኝ። ባይሺ ያንን ወረቀት ለራሱ ለምን ቀደድሽው? ልጅቷስ ማናት? የማን ልጅ ናት ብሎ ሲጠይቃት ትሁትም እየተንተባተበች የእህቴ ልጅ ናት ትለዋለች። ካሌብም ቀዳይ ጣለችው ወረቀት አንስቶ ቆይ ከኛ ምንድነው የደበቅሽው? እውነታውንስ ለመናገር ለምን ፈራሽ? በቃ ንገሪኝ፣ ልጅሽ ናት ወይስ አይደለችም ብሎ በተደጋጋሚ ሲጠይቃት ትሁትም ልጅ አይደለችም ካሌብ፣ በዚህ ልክ መሄዳቸው ነው ያስደነገጠኝ። ካሌብ እስቲ አስበው፣ ምንም የሌለ ነገር ፈጥረው ሲያወሩ በዚህ መጠን መሄድ ከቻሉ አስበው ህይወታችንን ደግሞ እንዴት ሊያመሰቃቅሉ እንደሚችሉ ስትለው ካሌብም እውነት መቼም ቢሆን ተደብቆ አይቀርም ትሁት፣ እውነታው ሲጋለጥ ሁሉም ነገር በነበረበት ይመለሳል ሲላት ትሁትም ተረጋግታ ፈርቼ ነበር ካሌብ፣ ፎቶዋን ያመጡት ከእህቴ ቤት ነበርና እሷን አንድ ነገር ያረጓት መስሎኝ ነው የደነገጥኩት። ለእሷም ስነግራት በጣም ነው የደነገጠችው። እስኪ አስበው ጠላት በዚህ ልክ ቅርብህ ሲሆን ያስፈራል ስትለው ካሌብም ትሁት እኔ ከሱ በላይ አንቺን ነው ማምነው፣ ምንም ቢሆን ከጎንሽ ነኝ ሲላት በደስታ ጥምጥም ብላ ታቅፈዋለች። በሌላ በኩል የቲናን አለመታመም ያወቀችው ኤደን ነገሩን ለአባዬ ብትነግረውም ነገር ግን እንደፈራችው ሊያምናት አልቻለም። እሷም እመነኝ አባዬ ወይ ደግሞ ስልኳንም አይተን ማረጋገጥ እንችላለን ስትላቸው ተነስተው ወደ ቲና ክፍል ይሄዳሉ። መኝታ ክፍሏ ውስጥ ትንጎማለን የነበረችው ቲናም የበሩን መከፈት ድምፅ ሰምታ መሬት ላይ በፍጥነት እንደታመመ ሰው ማስመሰሏን ትቀጥላለች። ኤደንና አባዬ ገብተው ስልኳንም ቼክ ሲያረጉ እንዳጠፋችሁ ሲያውቁ ነው አባዬም ካሜራውን ቼክ የማድረግ ሀሳብ ያመጡት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ሲለቀቅ በፍጥነት እንዲደርሳችሁ የደውል ምልክቱን መጫን አይርሱ። በቀጣይ ክፍል እስከንገናኝ እስከዛው በሰላም ቆዩ።